በኢትዮጵያ ታሪክ ውስጥ በተለያዩ የእምነት ተቋማት ውስጥ ያሉ የእምነት ተከታዮች ሁሉ በእኩል ፍቅር ይወዷቸዋል። ረጋታቸው፣ ንግግራቸው፣ ሰውነታቸው፣ ግርማ ሞገሳቸው ሁሉ በልዩነት እንዲወደዱ ምክንያት ሆኗቸዋል። ከሰሞኑ በጠና መታመማቸውና ሆስፒታል መግባታቸው በማህበራዊ ሚዲያ ሲነገር ብዙ ሰዎች ፈጣሪ ምራቸው ዘንድ ጸሎቶቻቸውንና ምኞቶቻቸውን በየማህበራዊ ሚዲያዎቻቸው ላይ ሲገልጹላቸው ቆይተዋል። ወዲህ አፈርነህና ወደ አፈር ትመለሳለህ እንዲል መጽሐፍ ቅዱስ፣ ወዲያ ደግሞ እኛ የአላህ ነን ወደ እርሱም ተመላሾች ነን እንዲል ቅዱስ ቁርአን። እንዲህ በብዙ ክብርና በብዙ ፍቅር በልዩነት የተወደዱት ሲወደዱ የኖሩ የከረሙት የቀድሞው የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም በሞት የመለየታቸው ዜና በእጅጉ የብዙዎች